mimi ndio DJ shit. Akisijui nilikosea nini loko jo vile muipiga. Kasam ha kasam ye kasam si kasam si kasam አንተ ነህ ከሰው በታች አርገኛ አንድ ቀን ሳልከስም ዞር በል መች ይገባል ኦማሂሬ ኡላላላላ የ ችየው ኖሬ ነበር ጉብሌ ኦሮማውን ስልጣን አለው ይባላል እንጂ ምንም የለው። ትግሬዎች ናቸው። ተመልከታ አዶና እየተባለ ሞጣ ስድብ ነው የሚያደርገኝ ነኝ። ይሄ ሰውዬ ለማይ ነበር አይደል ካናዳ። ይህ የሶስተኛ ክፍል ቦምባርሊ ይለኛል። እና አዶና የሚባለው ጭንጋፍ ይህ ሻዕቢያ ይለኛል። ሻዕቢያ አይደለሁም እኔ። በአራተኛ ክፍል ላይ ሲጋ መምታት ጀመርኩ። ግን በጣም ነው የምወደው። አሁን ቴዲ ሚስቱን ለአዶና ያስረከው ብቻ ግን በጣም ነው የምወደው። ኢቭን እየተሳደበን ቢሆን ማለት ነው። እዚህ ሆኜው 200 ሺህ ብር እየተከፈለኝ ምዳኝ እንዴ? የኳስ ዳኛ ነሽ ልበል። ኢትዮጵያ ውስጥ 200 ሺህ ብር እየተከፈለሽ አሜሪካ ደግሞ 50 ሺህ ብር እየተከፈለሽ ብትዳኝ ይሻልሻል? ኢትዮጵያ መዳኘት ይሻልሻል? አሜሪካ? ኢትዮጵያ ውስጥ እንዴ ከተከፈለሽ 200 ሺህ የእግር ኳስ ዳኛ? የእግር ኳስ ዳኛ። እሺ ኢትዮጵያ ውስጥ 200 ሺህ ብር እየተከፈለኝ አሜሪካ 50 ሺህ ብር? እሺ የቱ ይሻልሻል? የቱ ይሻልሻል? ምን ማለት ነው? ምን ያገሬ ላይ ነው 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል? እዚሁ ኢትዮጵያ ሆኜ 200 ሺህ ብር ቢከፈለኝ አይሻልም እንዴ? 200 ሺህ ብር እየተከፈለኝ እዚሁ ሆኜ 200 ሺህ ብር እየተከፈለኝ ብዳኝ አይሻለኝም ወይ? ምን ሆነ ነው? ምን ወዳደሯ ሲጀመር የጅል ጥያቄ እኮ ነው። የኔ ምስኪን ሚስት ጤነኛ ነው ሰውዬ? ኢትዮጵያ ውስጥ 200 ሺህ ብር እየተከፈለ ምን ያገናኘው ሲጀመር? ምን እኮ ምን ፋፋሽ ያገሬ ላይ 200 ሺህ ብር ይከፈለኝ አይሻለኝም እንዴ? 200 ሺህ ብር እየተከፈለች ምን ጥያቄው አልገባኝም ወይስ እንዴት ነው ነገሩ? እኮ ነው። እስኪ አሁን ንገሪኝ። እሺ ያልኩሽ ምንድን ነው? ኢትዮጵያ ውስጥ 200 ሺህ ብር ከሚከፈልሽና እየተከፈለሽ አሜሪካ ሄደሽ ደግሞ 50 ሺህ ብር እየተከፈልሽ ከምዳኛ ምን ሆነ? ያገናኘው ለሀገሬ ላይ ሆኜ 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል። ማርያምን እንዴ ሲጀመር በሀገር እኮ ነው የሚያምረው ሁሉም ነገር። አታሞኝ እዚህ ያለውንም እንዴ ፋሽ ያልኩኝ። ያልገባሽ ነገር ምን አለ መሰለሽ? የመጨረሻው ቃል ምንድነች? የመጨረሻው ቃል ምንድነች? እሺ ቆይ ላንተም አልገባህም ጥያቄ ወይስ እኔ ገብቶኝ ነው እየጠየኩሻለሁ እና እኮ አሁን አንቺ አመልሽልኝም እንዴ ታዲያ? ከገባሽ አውቀ ነው አውቄ አይደለም እዚሁ ኢትዮጵያ ውስጥ ሆኜ 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል። ማርያም እዚሁ 200 ሺህ ብር ቢከፈለኝ አይሻለኝም? 200 ሺህ ብር እየተከፈለሽ ምን ብዳኝ ይሻለኛል። ምን በላይ ማለት እኮ ቃሉ ምንድነው? 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል። ምንድነው ያልገባኝ ነገር አለ? 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል። አፈር ያስበላክ ደግሞ አንተ ማመኒ ሲያስጠላ በመድኃኒዓለም። ይሄ ቪዲዮ ተፖስታታለሽ እናያለን። እስከ እንደዚህ እስክትግማማ ነው እንደ ጫማ የምታረገው? እግር እስኪጨስ ነው እንደ ጫማ የምታረገው? ምንድነው? ቆይ ጫማ ካልገማ አትገዛም? እንደ ጫማ ካልሸተተ አትገዛም? እኔ 17000 ሴቶች ጠይቆኛል። እንደው ምን ብለው ጠየቁ? 17000 ሴቶች ምን ብለው ነው የጠየቁ? እስቲ ንገረን። አለ ወይስ የለም የሚል ጥያቄ ነው እንጂ ከዛ አያልፍም አይደል ጥያቄው? ወይስ የፍቅር ጥያቄ ነው? ወይስ ደህና ነህ የሚል ጥያቄ ነው የጠየቁ? ኧረ አንዳንድ ሰው ይቀደረው ይለ እንደ ይቦተረፈው ይለ እንደ አንተ ኧረ በልክ አድርጉት። አንዴ የሆነ ነገር ላሳይህ። አንዴ እሺ። ቡና የኢኮኖሚ ዋልታ ቡና የሆነ ነገር ለማምጣት ሄደሽ ነበር፣ ይዘሽ አልመጣሽ። ምንድነው የምታሳይ? ይኸው ፎቶዬ
ቻለች ደንቆሮ መሀይም ድራሽሽ ነው ማጠፋው ነው ደሞ አንቺ ብሎ ደሞ ላሳይ አንድ ነገር ኮታታ የምን አባትክ የፎጣ ለባሽ ጎጃም እንደገብ አስረግጨው ምን ነገር አለ ፎጣ ለባሽ አማራ ደሞ ይሄንን ፎጣ ይዛ ቤት መጣለች አይታታለች ኮታታ ወይም አንድ ነገር ላሳይህ ብላ ምንድን ነገር ልታሳየኝ ነው ብዬ ጠብቅልሃለሁ የአዲስ አበባ ልጅ ሆነች እንግዲህ ሰለጠን የተባለ ከተማ ምን ይዛል ትመጣለች ኮታታም ጎጃሜ የሆነች ቢጥል ያለች ቆራጣ ፎጣ አንገቷ ላይ አርጋ መጣች ምን ደግሞ አልታየኛለ ሳይ ምንም ነገር የለም ለካ ፎጣ ነው እንትን መጣች ስትሄድ አላየኋት አንገቷ ላይ ታርጋ ለውቅላት ምንም አይታየኝ እላታለሁ ፎቶዋ ትታይም አላለችኝ Where you from? I say Ethiopian Cuban. Do you know Ethiopia? You don't even know, like, you never heard about Ethiopia? How possible? Ask you something. You are Jamaican and you never know about Ethiopian. Alright, thank you so much. No. That's You're Africa. joking, bro. Is it Africa? You know Haile Selassie? Yeah, Haile Selassie is my uncle. That is my daddy. Somebody How do you don't know about Ethiopia? Somebody can block that person that we are type the whole bomb buck like Rasta flag. Bucklat Rastafari, yes! This is what it is. This is what it is. That's Ethiopian king. But you need to know how you're talking to me. Because jurisdiction. Yeah. Selassie. Calm down. Selassie. Yeah. Selassie. Yeah. Calm down. Yeah. So who you taking flowers from? From her husband. She married? She married. So if she married, what Sorry. to you? Sorry? So if she married, what to you? I am married too, darling. That's so not a watch ring. your That's mouth. not ring. It's real. You see? You see, me did know say I share the good one, you know. Me did know say I share the good one. No, she got the good one. You don't have to say nothing about her husband because you never know anything about it. Watch your mouth, little boy, and know how to talk to people. Respect yourself. She is Ethiopian, not a Jamaican, so know how to talk Ethiopian. So, okay, Koloke. Learn how to respect yourself before you're talking to Ethiopian. Open your mouth to Ethiopians, dickhead. You think it's better? Period. እኔና ቤታ የተቀያየምና የተኮራረፈን ከመሰላችሁ ፎቶ ይለጥፋችሁ ስድብ ትጀምራላችሁ የሷ ተከታዮች ሞዴሬተሮች በቃ ከዛ አማራ ናችሁ ደግሞ ከአማራም የአማራ ጎንደሬ ናችሁ ደግሞ ጎንደሬ የራሴ ሰዎች በጣም ያሳዝን ነገር እኮ ማርያምን እህታችሁ ነኝ እኮ አታውቁም እንጂ እህታችሁ ነበርኩኝ እኔ እህታችሁ ነኝ የራስ ስጋ ይበላል ቢገባችሁ ከዛውጭ ተፋቱ ጨርሻለሁ ለአንዴና ለመጨረሻ ጊዜ ዛሬ አወራሁት መረጃ ካላችሁ ቤታም ብቻ አይደለም ሌሎች ሰዎችም አውጡ መድኃኒዓለምን ሴክስ ሲያረጉ የኢትዮጵያ ቲክቶከሮች በደንብ ነው የሚቀራረጹት ረግጬ መነግራችሁ የዛሬ አመት ተናግሬዋለሁ ለምን እማቆ ታሪክ አለ ሁሉም ለቤተ ክርስቲያን ለመድኃኒዓለም ራሱ በጉልበታቸው እንደዛ ይጸልዩ ያየሁት ቪዲዮን ማአለ ከዚህ በፊት አላወራም አይመለከተኝም በግብ ስር ሆኖ ይተያዛል ጌታ አምላክ በጉልበታቸው እንኳን ላንተ እንዲተበርክከው አልጸልዩ ስንት ነገር ሲያደርጉ የተጣላቸው ሰዎች ከሐስከፈ ሚስጥሩን ንግር አልከውኛል አሁን ተጣልተናል ያኔ ሳንጣላ ግን ከሐስከፈ ያለው መረጃ ሁሉ ነግረውኛል ሁሉ ንግር አልከውኛል ማርያምን ድብልቅ ካለ እኔ ደግሞ ያየው የሰማሁት ወሬ ሁሉ ንግር አጋለኝ በቃ የሰማሁት ወሬ አለ ማርያምን ነው የምላችሁ ማርያምን የዛሬ አመት አታስታውሱም ተናግሬ ነበር የሚሰማኝ አጥቼ ትቻለሁ አቃለሁ የማን ቪዲዮ እንዳለ ምን እንዳለ ሁሉን ማምላክን አቃለሁ ሁሉን ማን እንዳለ አውሪያራ ጌታዊ ተውኝ ያለብኝ ይሄው አባቴ ሙትን ያኔ ያልተጣላዋቸው ሰዎች ነግረውኛል በሰላሙ ሰዓት ወሬው ግን ከወጣ ቪዲዮ ከወጣ ግን በደንብ እናብላላበታለን
አረ ነገር ይደምቢ እምቢ ማርያምን የዛሬ ዓመት ታሃ እስከ ፐ ነው ማርያምን ይነገሩኝ እመቤቴ ታሃ እስከ ፐ እኔ ተውኝ አይ ሁለት ሰው ብቻ ማአት ነው እንዲህ ነው እንደ ቺን ነው የሚለው ይነካካሉ እንዳለ እግዚአብሔርን እንዳለ እንዲህ ነው የሚነካኩት ቪዲዮ የተቀራረጹት አዳሚ ያገዛ አዳሚ ቪዲዮ የተቀራረጹት እሷ ለለለለለ ሲል እሷ የጥላውንን እሱ እንደዚህ ያሉ ሁሉም ቲክቶከሮች የተላካኩበት አለ የጥላውን ገሰሰ ሩቅ ምስራቅ ሳለው ጃፓኗን ወደጄ እያለችም ያለ ሴት አለች ወንድም አለ አስካሉ ደርሷል ቁሙ ሲባባሉ ማለት ብዙዎቹ ማለት ነው እና አንዱ ከወጣት ያይዘው ለሚወጡት እኔ ድሮ ነው የማውቀው ያዘጉብን ወጣ አረ በእግዚአብሔር እስኪ በእናታችሁ አሳዩኝ እስኪ ያዘግታችሁ ጋይስ የኔ አካውንት እኮ ይከፈልበታል ማይ ፋሚሊ ቲክቶክ ዝም ብሎ ያዘገው ያለጥፋል ዝም ብሎ አካውንት አይደለም እኮ ፓስፖርት ልኬ ማንነቴ ታውቆ ዝም ብሎ አካውንት መሰላችሁ ማይ ፋሚሊ ደብል ታፕ አድርጉ ጋይስ ደብል ታፕ ችግር የለም ጋይስ ታፕ አድርጉ ኖርማል ምንም አይሆንም ጥፋት ካጠፋው ብቻ ነው የሚዘጋብኝ ቫዮሌሽን ዳይሬክት ቫዮሌሽን ገላ ካሳየው ወይ ምናምን አደገኛ ነገር ካሳየው ኦር ምናምን ካልሆነ ምንም አይሆንም ማይ ፋሚሊ ታፕ አድርጉ ጌማችን እንጫወታለን ጌማችን አዶናይ ሌላ ዓለም ላይ ያለው የኔ አባት ስም አዶናይ ይሄ ማህበረሰብ በወሬ እጦት ሊሞት አንድ ሐሙስ ነው የቀረው ጥንጥዬ ብዙ አንፈልግም እኛ እንጨርሰዋለን አታስብ አባቴ አታስብ አዶናይ አታስብ እንደዚያው ብዙ ተቀምጠቅ ማብራሪያ ምናምን አያስፈልግም አሁን አንተ አሁን ብዙ ላብራራ ነው አያስፈልግም ጥንጥዬ ጫፋን ብቻ መኩ ከዚህ በኋላ ከልብ ያውጥቻለሁ ለካ ዱባይ ሄዳ አሉ ከአንዷ ጋር ሲያቅፈኝ አለች ደረቱ አለች ጥንካሬው ምናምን ስትል ነበር ስላንተ በኋላ እናወራለን አዶናይ ለዚህ ማህበረሰብ ብዙ ወሬ ያስፈልገው እንዳትጨናነቅ አሁን ይሄንን ወጥቼ ስንት ሰዓት ሊፈጅብኝ ነው የሚያልቅ ወሬ አይደለም ረጅም ነው ምናምን ብለህ ልትጨነቅ ትችል ይሆናል አያስፈልገንም ነው ጫፉን ንገረን እኛ እንጨርሳለን ላውቅ ነበር ስትል ግን እንዳላወቀ አክት አደረኩ ብለን እኛ እንጨርሰዋለን አዶናይ አንተ አትጨናነቅ እንዴ ይሄ ህዝብ ለምን በወሬ ጦት ይሞታል በየቤቱ ሲል እንዲህ በቃ ሰፍስፈዋል በኢየሱስ ክርስቶስ ምን ሆናችሁ ነው ግን የአዶናይን ስቶሪ አየሽው ቤታ መጨረሻ ላይ እነሱ ተቆጣጣሪ መኩ በቃኝ ያንተ ነገር እኮ በቃኝ ሄደክ የሆነ ሰው አቅፈክ ምናምን እኮ